በስመ አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ የቻናላችን ቤተሰቦች? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ሲል በገዳመ ቆሮንጦስ ለጾመው ለታላቁ ለዐቢይ ጾም እንኳን በሰላም በጤና አደረሳችሁ። ብዙዎቻችን ይህንን ወቅት በጉጉት ብንጠብቀውም ጾማችን በረከት እንዲኖረውና ከእግዚአብሔር ዘንድ ተቀባይነት እንዲያገኝ ልንጠነቀቅ የሚገቡ መንፈሳዊ መመሪያዎች አሉ። በዛሬው ቪዲዮአችን ጾማችን ከንቱ እንዳይሆንና ጾማችንን እንዳያረክሱብን ልንጠነቀቃቸው የሚገቡ 7 ዋና ዋና ክልከላዎችን በዝርዝር እንመለከታለን። እስከ ቪዲዮው መጨረሻም አብራችሁን ቆዩ። በዐቢይ ጾም ወቅት ልንጠነቀቃቸውና ልንፈጽማቸው የማይገቡ ወይም የሚከለከሉ 7 ዋና ዋና ተግባራትን እንደሚከተለው እናያለን። መልካም ቆይታ። አንደኛ፣ በዐቢይ ጾም ወቅት የመጀመሪያውና በግልጽ የሚታወቀው ክልከላ የእንስሳት ተዋጽኦን አለመመገብ ነው። ይህም ሲባል ስጋ፣ ወተት፣ ቅቤ፣ አይብና እንቁላልን ያጠቃልላል። ብዙዎች ለምን እንከለከላለን ብለው ይጠይቃሉ። ዋናው ምስጢሩ እንደሚከተለው ነው። የመጀመሪያው ስጋዊ ፍላጎትን ለማርከም። የእንስሳት ተዋጽኦች ለሰውነታችን ከፍተኛ ጉልበትና ሙቀትን የሚሰጡ ምግቦች ናቸው። እነዚህንም ስንመገብ ስጋችን ይበረታል። ስጋ ሲበረታ ደግሞ ነፍሳችንን የመታዘዝ ፍላጎቱ ይቀንሳል። ስለዚህም እነዚህን ምግቦች በመተው ስጋችንን እናደክማለን፣ ነፍሳችንን ደግሞ በጸሎት እንድንበረታ እናደርጋታለን። ሌላኛው የአዳም የቀድሞ ሕይወቱን መታሰቢያ በማድረግ ነው። አዳምና ሔዋን በገነት ሳሉ ምግባቸው አትክልትና እጽዋት ብቻ ነበር። ሥጋ መብላት የተፈቀደው ከኖህ ዘመን በኋላ ነው። ስለዚህም ስንጾም ወደ ቀድሞ ንጹሕ አዳም ለመመለስና መላእክቱንም ለመምሰል ስለምንጥር የእንስሳት ተዋጽኦን እንተዋለን። ሦስተኛውም ለጥበብና ለትሕትና ቅዱሳን አባቶቻችን እንደሚነግሩን የቅባት የሥጋ ምግቦች ልብን ያደነድናሉ። አትክልት፣ ጥራጥሬ ግን ለጸሎትና ለትሕትና ልብን ያዘጋጃሉ። ስለዚህም በእነዚህ በ8ቱ ሳምንታት እነዚህን ምግቦች በፍጹም ባለመመገብ ሥጋችንን ለነፍሳችን ልናስገዛ ይገባል። ሁለተኛው ልንጠነቀቀው የሚገባ ነጥብ በምግብ ምርጫ ላይ ከመጠን በላይ ማተኮር ነው። ጾም ማለት ራስን መካድና የሥጋን ፍላጎት መቀነስ እንጂ የምግብ አይነትን ከሥጋ ወደ ጾም ምግቦች መቀየር ብቻ አይደለም። ብዙ ጊዜ በዚህ ወቅት የምንሳሳታቸው ነገሮች አሉ። ጾም ነው ብለን ከመጠን በላይ ውድ የሆኑ ለዝግጅትም ብዙ ጊዜ የሚወስድና ለሥጋችን ልዩ እርካታን የሚሰጡን የጾም ምግቦች ላይ ብቻ ማተኮር የጾሙን ትርጉም ያሳጠዋል። ሌላኛው የጊዜ መባከን ሲሆን ሙሉ ቀናችንን ምን ልብላ፣ ምን ለሥራ በማለት በወጥ ቤት የምናሳልፈውም ከሆነ ለጸሎትና ለቃለ እግዚአብሔር የምንሰጠው ጊዜ ይባክናል። ወዳጆቼ ሆይ፣ ጾም ማለት ለሥጋችን የምንሰጠውን ቅንጦት ቀንሰን ለነፍሳችን የምንሰጠውን በረከት የምንጨምርበት ነው። የምግብ ምርጫችንን ሳይሆን የልባችንን ምርጫ እናስተካክል። ሦስተኛው ትልቁ ክልከላ ከዓለማዊ ደስታዎች ከጭፈራና ከዘፈን መራቅ ነው። ዐቢይ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ የጾመውን ጾምና የተቀበለውን መከራ የምናስብበት ትልቅ ወቅት ነው። ይህ ወቅት የደስታና የድግስ ሳይሆን የሐዘን፣ የለቅሶና የጸጥታ ወቅት ነው። በዚህ ስር ልናስተውላቸው የሚገቡ ነገሮች መካከል ድግሶችንና ሰርጎችን አለማድረግ፣ በቤተ ክርስቲያናችን ሥርዓት በዐቢይ ጾም ወቅት ሥርዓተ ተክሊል ወይንም ሰርግ አይፈጸምም። እኛም በቤታችን ከልክ ያለፈ ድግስና ሰውንም የሚሰበስብ ዓለማዊ ደስታን ልናስወግድ ይገባል። መዝናኛዎችን መገደብ፣ በቴሌቪዥንም ሆነ በማህበራዊ ሚዲያ የምናያቸውን የሚያዝናኑና ከጾሙ መንፈስ የሚያወጡ ምስሎችን፣ ቪዲዮዎችንና ፊልሞችን መቀነስ አለብን። በምትኩ መንፈሳዊ ትምህርቶችንና መዝሙራትን ብንሰማ ይመከራል። ልባችን ወደ ንስሐ እንዲመለስ ጸጥታ ያስፈልገዋል። ጭፈራና ዘፈን ደግሞ
አእምሮአችንን ወደ ዓለማዊ ምኞት ስለሚወስዱት በዚህ በተቀደሰ ወቅት ራሳችንን ከነዚህ ነገሮች መጠበቅ ይኖርብናል። ወዳጆቼ ሆይ ለአጭር ጊዜ ከሚቆይ ከዓለም ደስታ ይልቅ በንስሐ የምናገኘው የዘላለም ሰላም ይበልጣል። በዚህ ጾም ልባችንን ወደ እግዚአብሔር ቤት እናስጠጋ፣ ከዓለማዊ ጫጫታም እንጠበቅ። አራተኛው ምናልባት ጾማችንን ከንቱ ከሚያደርጉ ስህተቶች ዋናው ቂም መያዝ ነው። ብዙ ጊዜ ሆዳችንን ከምግብ እናርቃለን። ነገር ግን ልባችንን በጥላቻና በቂም ተሞልቶ ከሆነ ጾማችን በእግዚአብሔር ዘንድ ተቀባይነት አይኖረውም። በዚህ ላይ ልንጠነቀቃቸው የሚገቡ ነገሮች እውነተኛ ጾም ማለት ክፋትን መተው ነው። ቅዱስ ያሬድ ጾምስ ለነፍሷ ምግቧ ነው፣ ሆድ ከምግብ ቢጾም አንደበትም ከክፉ ነገር ይጾም እንዳለው። በልብ ውስጥ ቂም ይዞ መጾም እንደ መቃብር ነው፣ ውጪው ያማረ ውስጡ ግን የቆሸሸ። በየቀኑ በምንጸልየው አባታችን ሆይ ጸሎት ላይ እኛም የበደሉንን ይቅር እንደምንል ብለን እንጸልያለን። ስለዚህ የበደሉንን ይቅር ሳንል እግዚአብሔርን እንዲምረን መጠየቅ አንችልም። በንግግርም ሆነ በተግባር ሰውን ከማስቀየም ከመከራከርና ከጸብ መራቅ አለብን። ጾም የትህትና ወቅት እንጂ የኩራት የኃይል መገለጫ አይደለምና። ያለ ይቅርታ የሚደረግ ጾም የጋኔን ጾም ይባላል። ምክንያቱም ሰይጣን ምግብ አይበላም፣ ነገር ግን ቅንጣት ታክል ፍቅርና ትህትና የለውም። ስለዚህ ጾማችን የመላእክት ጾም እንዲሆን ልባችንን ከቂም እናጽዳ። ወዳጆቼ ሆይ ሆዳችን ተርቦ ልባችን ሰውን በመጥላት ከጠገበ ጾማችን ትርጉም የለውም። ዛሬውኑ በልባችሁ የቋጠራችሁትን ቂም ፈታችሁ ለሰው ሁሉ ፍቅርን በመስጠት ጾሙ። አምስተኛው ልንጠነቀቀው የሚገባ ትልቁ ስህተት አንደበትን አለመግራት ወይንም ሐሜት ነው። ብዙ ጊዜ ሆዳችንን ከምግብ እንከለክላለን እንጂ አንደበታችንን ከሐሜት ከከንቱ ወሬ አንከለክልም። ነገር ግን እውነተኛ ጾም የአንደበትም ጭምር ነው። በዚህ ነጥብ ላይ ትኩረት የምንሰጣቸው አበይት ጉዳዮች መካከል የአንደበት ንጽህና። ቅዱሳን አባቶቻችን ምግብ ከመጾም ይልቅ የሰውን ሥጋ ከመብላት ከማማት መጾም ይበልጣል ይላሉ። ሰውን ማማት፣ በሰው ስምም መጥፎ ማውራት፣ የሌሎችንም ድካም መዘርዘር የጾማችንን በረከት ያጠፋል። ጊዜያችንን በማይጠቅሙ ዓለማዊ ወሬዎች፣ ጭቅጭቆችና ፊዞች ማሳለፍ አይገባም። በጾም ወቅት ንግግራችን ያማረ የሚያስተምርና ፍቅርንም የሚሰብክ መሆን አለበት። በአብይ ጾም ወቅት ዝምታን ማዘውተር ይመከራል። ዝም ስንል ከፈጣሪ ጋር ለመነጋገር ራሳችንንም ለመመርመር ዕድል እናገኛለን። ብዙ በሚናገር ሰው ዘንድ ኃጢአት አይታጣም እንደሚባለው ሁሉ አንደበታችንን በመዝጋት ጾማችንን መጠበቅ እንችላለን። ስለዚህ አፋችንን ከምግብ ብቻ ሳይሆን ሰውንም ከሚያቆሽሽ ንግግር ሁሉ እንዲጾም ጥንቃቄ ማድረግ ይኖርብናል። ወዳጆቼ ሆይ በዚህ በተቀደሰ ወር አንደበታችንን ለምስጋና ለጸሎት እንጂ ሰውን ለማማት አንጠቀምበት። ስድስተኛው በጾም ወቅት ልንጠነቀቀው የሚገባ ስውር ፈተና ታይታና ትዕቢት ነው። ጾም በእኛና በእግዚአብሔር መካከል ያለ ሚስጥር እንጂ ለሰው የምናሳየው ድራማ መሆን የለበትም። ጌታችንም በመጽሐፍ ቅዱስ ላይ ስትጾሙ እንደ ግብዞች አትጠውልጉ ብሎ ያስተማረውም ለዚህ ነው። በዚህ ነጥብ ስር ልንጠነቀቃቸው የሚገቡ ስህተቶች መካከል ለሰው መታየት ነው። ጾመኛ መሆናችንን ሰዎች እንዲያውቁልን ሆን ብለን ፊትን ማጠውለግ፣ ድካምን ማሳየት ወይንም ስለ ጾማችን እርዝመትና ጥንካሬ ማውራት ጾሙን ዋጋ ቢስ ያደርገዋል። ዋጋችንን ከሰው ሳይሆን ከእግዚአብሔር ልንጠብቅ ይገባል። በሌሎች ላይ መፍረድ ወይንም ትዕቢት፣ እኔ እየጾምኩኝ እሱ ግን አይጾምም ብሎ ሌላውን ዝቅ አድርጎ ማየት ወይንም መናቅ ትልቅ መንፈሳዊ ትዕቢት ነው። ጾም ራሳችንን የምንመረምርበት እንጂ በሌሎች ላይ ዳኛ የምንሆንበት ወቅት አይደለም። ብዙ ስግደት ስንሰግድ ወይንም ብዙ ስንጸልይ ከሌላው የተሻለ ቅዱስ እንደሆንን ማሰብ ትልቅ ፈተና ነው። እውነተኛ ጾመኛ ራሱን እንደ ኃጢአተኛ የሚቆጥርና በፈጣሪው ፊት በትህትና የሚቆም ነው። ስለዚህ ጾማችን በሰው ዘንድ ሳይሆን በእግዚአብሔር ዘንድ የተቀደሰና በትህትናም የተሞላ እንዲሆን መጠንቀቅ አለብን። ወዳጆቼ ሆይ
ጾም ለሰው የሚታይ ትርኢት ሳይሆን ለፈጣሪ የሚቀርብ መስዋዕት ነው። በሰዎች ዘንድ ለመመስገን አትጹሙ። ወዳጆቼ ሆይ ይልቅስ በትህትና ሆነን ከፈጣሪ ጋር የምንገናኝበት ምስጢራዊ መንገድ መሆኑን እናስተውል። ሰባተኛውና የመጨረሻው ልንጠነቀቀው የሚገባ ስህተት ጾምን ከምግብ ብቻ መከልከል አድርጎ መውሰድ ነው። ብዙዎቻችን ዛሬ አልበላሁም ወይንም ስጋ አልነካውም ብለን እናስባለን። ነገር ግን ያንን የረሃብ ጊዜ በጸሎትና በመንፈሳዊ ተግባር ካልሞላ ነው ጾሙ የምግብ ማስተካከያ ወይንም ተራ ረሃብ ብቻ ሆኖ ይቀራል። በዚህ ነጥብ ላይ ልንጠነቀቃቸው የሚገቡ ነገሮች መካከል ባዶ ጾም ወይንም ከምግብ ተከልክሎ ጸሎት አለማድረግ፣ መጽሐፍ ቅዱስን አለማንበብና ወደ ቤተ ክርስቲያንም አለመሄድ ስጋን በከንቱ ማድከም ነው። ጾም የጸሎት ጋሻ ነው። ጸሎት ከሌለው ግን ጋሻው ጥቃትን አይከላከልም። ጾም ነው ብሎ ሙሉ ቀን መተኛት፣ ጊዜን በከንቱ በጨዋታ ማሳለፍ አይገባም። ጾም ተጋድሎ ነው። ነፍሳችን እንድትነቃና እንድትበረታ ጥረት ማድረግ አለብን። በአጭሩ ጾም ለስጋችን ክልከላ ሲሆን ለነፍሳችን ደግሞ ግብዣ ነው። ግብዣዋ ደግሞ ጸሎት፣ ጾም፣ ምስጋና፣ ከእግዚአብሔር ጋር የሚደረግ ግንኙነት ነው። ወዳጆቼ ጾም ያለ ጸሎት እንደ ንፋስ የሌለው በድን ስጋ ነው። እንግዲህ ወዳጆቼ ሆይ በአብይ ጾም ወቅት ልንፈጽማቸውና ልንጠነቀቃቸው የሚገቡ ዋና ዋና ነጥቦች እነዚህ ናቸው። አስተውሉ። እውነተኛ ጾም ሆድ ከምግብ አንደበትም ከሐሜት ልባችን ደግሞ ከቂም ሊጾም ይገባል። ከላይ ያየናቸው 7 ነጥቦች ወደ ሕይወታችን በመተርጎም የዘንድሮን የአብይ ጾም በረከት የምታፍሱበት የትንሣኤውን ብርሃን ለማየት የምትበቁበት እንዲሆንላችሁ ከልብ እመኛለሁ። በስተመጨረሻም ይህንን መንፈሳዊ ይዘት የሚተላለፍበትን ቻናል ላይክ፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከቱ ተካፋይ እንድትሆኑ ጋብዣችኋለሁ። በጎጆዬ ስላለሽ መጉደልን አላውቅም።